ያላት አንድና ከሷ ጋር ጎን ሆኖ እስከ ሞት ድረስ እስከ መጨረሻው ድረስ የእናቷ ሞት ማስረሳት አለበት። የእናቷ ሞት እስከ መጨረሻው ድረስ አፈር በልቶ ልጅቷን መንከባከብ እንዳለበት ነው። እንግዲህ የብዙዎቻችሁ ሀሳብ ለምን እንደዚህ ያደረገች እናት እንደዚህ ያደረገች፣ ደዚ እንደዚህ ሆንሽ፣ ደዚ እንደዚህ ሆንሽ፣ አያችሁ ወይ ደዚ ነግረንሽ ነበር እያላችሁ በቁስሏ ላይ ቁስል ባትጨምሩ የተመረጠ ነው ማለት ነው። ለምን አሁን እዚህ ጋር የሰማችሁት ነገር ሁሉ ማለት ነው እሷን ጨርሶ ለቅሶ ላይ የሚሰድ ነገር ነው። ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። በያላችሁበት በየዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ ዛሬ በአዲስ ቪዲዮ ከች ብያለሁ። እንግዲህ በባለፈው ባየነው ወይም ደግሞ እንደዚህ ከ8 ወር በፊት እና ከ9 ወር በፊት ያደረገችውን ነገር አይተናል እና በጣም ብዙዎቹ የቆየ ቪዲዮ እያመጣችሁ እየፖስታችሁ ልክ እንዳዲስ የምታነጋግሩ ሰዎች አላችሁ ማለት ነው። እንግዲህ ብዙዎቻችሁ አምናችኋል ብዬ ያስባለሁ። ለምን አሁን ላይ እንግዲህ እሷ ያለችበት ነገር ትክክል እንደሆነ አምነናል። ብዙዎቻችሁ ማመን አቅቷችሁ ነበረ ማለት ነው። ግን እኔ ራሱ በጣም ማመን ነበረ፣ በጣም ነበር የሚከብደው። ግን አንዳንዴ ላያስችል አይሰጥም ይባል አባባል አለና ላያስችል አይሰጥም ታውቃላችሁ። አሁን ይቺ ልጅ እንዴት ነው የምትችለውስ ብለን እያልኩ ነበርና ትናንትና ላይ ብላይ ሳያትና እንደዛ እያለቀሰች ስሰማ እኔ ራሱ በህይወት መኖሯ ራሱ በጣም ደስ ብሎኛል። ከዛ ደግሞ ሲቀጥል ምን እንዳልኩ ታውቃላችሁ፣ እንደው የሆነ እንትን ስላለባት ደግሞ አብዛኛው ጎኗ ኢትዮጵያዊ፣ አብዛኛው ግማሽ ጎኗ ኢትዮጵያዊ፣ ግማሽ ጎኗ ደግሞ አሜሪካዊ ብትሆንም አብዛኞቹ እንግዲህ ታውቃላችሁ ነጮች ወይም ደግሞ ፈረንጆች እንደዚህ አይነት ነገር ኬርል ወይም ደግሞ ቦታ የማይሰጡ ማለት ነው። ግን ደግሞ ቦታ የማይሰጡበት መንገድ ለምን እንደሆነ ታውቃላችሁ? ከሆነ ያ ሰው ከሞተ በኋላ የማያዝኑበት መንገድ አላቸው። እስከሚበቃቸው ድረስ ያስታምማሉ። እስከሚበቃቸው ድረስ እናትና አባታቸውን ይንከባከባሉ። እስከሚበቃቸው ድረስ ለእናትና ለአባታቸው ይታዘዛሉ ማለት ነውና አሜሪካዊ ስለሆነች ወይም ደግሞ ነጭ ስለሆነች አበሻ ብቻ ነው ባለፈ ነገር የሚጸጸተው እንጂ አትጸጸትም እያላችሁ ብዙዎቻችሁ የምታወሩ ሰዎች ብዙ ኮሜንት አንብቤያለሁ። በነገራችን ላይ እንደዚህ የሚል ኮሜንት ማለት ነው። እና እሷ በነገራችን ላይ ግማሽ ጎኗ ኢትዮጵያዊ በመሆኑ ማለት ነው ሙሉ በሙሉ በቃ ማውራት ብቻ ስለሚያቀታት ነው እንጂ መሆን የምትፈልገው እንደ ኢትዮጵያዊ ነው በነገራችን ላይ ማለት ነው። እና አገራችን ላይ አንደኛ ገጠር ስለሆነ ሲቀጥል ደግሞ የሀገራችን ችግር ነው እንጂ ኢትዮጵያ ላይ ነው ራሱ መኖር የምትፈልገው የመኖርን ፍላጎት ያላት። እንዲሁም ደግሞ በቃ ከኢትዮጵያ ጋራ ነው የተሳሰበ ነገር። ዶሮ ጣማራ በፈረስ መሄድ በሮቹ በጎቹ ከፍቶቹ ትላለች ማለት ነው። እና እሷ ኢትዮጵያዊ ስላለበት ጸጸቱ አይለቃትም ማለት ነው። እና እንደዚህ የምትሉ ሰዎች ትክክል አይደላችሁም ማለት ነው። ለምን እሱ አሁን እነዛ ሰዎች የማይጸጸቱት አሁን አረቦች ካያችኋቸው ማለት እናታቸው ብትሞት በበነገታው እነሱ ሜካፓቸውን ነው የሚቀቡት ማለት ነው። እና በበነገታው ረስተውት ነው ቁጭ የሚሉት ማለት ነው። ስለዚህ ግን እንደዚህ ስታደርግ ማለት ነው መደረግ ያለበት ነገር በጣም ብዙ ጊዜ ነው የሚለፉት። ራሳቸው እንኳን መንካት ባይችሉ ስለ እናትና አባታቸው በጣም ነው ትልቅ ክብር ያላቸው። ሁሉም የትኛውም ሀገር ሂዱ ማለት ነው። እና እሷ ማሳደግ ሳትችል እንዴት እሷን ከፈለገችበት ቦታ ወልዳ አሁን እንደዚህም እንደፈለግሽ መሆን አትችልም እያላችሁም የምታወሩ ሰዎች አላችሁ። እንደዚህ ጸጸት አይሆንባትም የምትሉም ሰዎች አላችሁ። እኔ ያማችኋል? ጤነኛ ናችሁ እንዴ? ምን ሆናችሁ ነው? እናቲቱ እኔ ባደኩበት መንገድ እንዳታድጊ እኔም እንደዚህ ባላጃጅሉኝ ነው ያገባሁት። ካገባው በኋላ እንደዚህ እሷን ከወለድኩ በኋላ በጣም ብዙ ችግር ነበረብኝ ብላ አውርታለች እኮ። ግን እናት መከላከል አትችልም እያላችሁ በጣም የዛ ጊዜ ስታወሩ ነበረ ማለት ነው። እና ያም ማለ ይሄም ማለ ዴዚን እናቷን መመለስ ባንችልም እንኳን እውነት ለመናገር አሁን ላይ ከጎኗ መሆን የሚያስፈልጋት ሰው እኔ ማንኛው ሰው እንደሚሆን ራሱ አላውቅም ማለት ነው። እና አይቀደም ራሱ እናቲቱ እንደዚህ ብላለች፣ ይሄን ብላለች እየተባለ ነበረ ማለት ነው። እናቴ ልጄን አፍቀሽኛል አስታርቆኝ ብላ ነበር አሉ። ግን የፈጣሪ ስራ ሆኖ እንግዲህ ልጅቷ እንዳያቸዋት ከሆነ አልታረቅም የማለት ፍላጎት ወይም ደግሞ አልፈልግም ብላ ነው። አሁን የሚጸጽታት ነገር ቢኖር ይሄ ነው። አልፈልግም ያለችበት መንገድና እምቢ ብላ ሄደችበት ማለት ነው። ስለዚህ አንዳንዴ ፈጣሪ እናታችሁን አባታችሁን
ለጊዜያዊ ስሜት ብላችሁ እንትን ባትሉ ጥሩ ነው። እንደኔ እንደራሲ ከዚህ እንማር ማለት ነው። ለምን አይታችሁታል? እናት አባት አንዳንዴ እየተመቀኘን ይመስለናል። ገብቷችኋል? አንዳንዴ በቃ የተመቀኘን መስሎን ክፉ ነገር ለኛ አስበው መስሎን የሆነ ነገር አስበው ሊመስለን ይችላል። ግን ደግሞ እናት አባት መቼም ቢሆን የእናንተን ደስታ ማየት ብቻ ነው እንጂ ሀዘን ማየት አይፈልግም ማለት ነው። እና አሁንም ቢሆን ብዙዎቻችሁ ከወንድ ጋራ ወይም ደግሞ ብዙዎቻችን ከምንፈልገው ወንድ ጋር ካልሆን ብለን ግግም እንላለን ማለት ነው። ግን ደግሞ ግግም ባልንበት መንገድ ላይ ጥሩ ህይወት እየኖሯችሁ እያለ ግን ከእናት ከአባታችሁ ጋር ተጣልታችሁ ገና ከዛ ሰው ጋር ሀብላችሁ የምትኖሩ አይነት ከሆነ በጣም ከባድ ነው ማለት ነው። በተለይ ደግሞ ይሄ አይነት ነገር ሲፈጠር አሁን አይታችኋታል። እስኪ አሁን የዚች ልጅ ጸጸት እንዴት እንደምትችለው አይታችኋል። እስኪ ብዙዎቻችሁ ነጭ ስለሆነች ምንም አትሆንም ትላላችሁ። ለምንድን ነው ምንም የማትሆነው ማለት ነው? ለምን ምንም አትሆንም? እና ለምን ምንም አትሆንም? ያማታል። እናቷ እኮ ናት። ነገ ይሄ ሰውዬ ቢያስወጣት እንግዲህ ነገ የምትታረቅበት ነው። ኦልሬዲ ከወለደች በኋላ እኮ የምትታረቃት እናቷ ልትሆን ትችላለች እኮ። እንዲሁም ደግሞ እናቷ ለትንሽ ሰዓት እኔ ምን አልኩኝ እናቲቱ በኖረች ብዬ ነው የተመኘሁት ማለት ነው። ለምን እናቲቱ ኑራ ልጅቷ ወልዳ መቼም ልጅ እናት አትጨክንም ማለት ነው። ልጇ ወለደች ሲባል እናት መቼም ቢሆን አትጨክንም። ሂዳ ታያት ነበረ ማለት ነው። የዛ ጊዜ እርቅ ወርድ ነበር። ምን ነው የዛ ጊዜ አንድ ቀን እንዳየቻት በበነገታው በሞተች ነው ያልኩት። እግዚአብሔርን ነው የምላችሁ። እና በጣም የሚያሳዝን፣ በጣም የሚደብር፣ በጣም የሚያስጠላ ነው። ብዙዎቻችሁም ደግሞ ለማጽናናት የምትሞክሩ ሰዎች አያችሁ፣ የምትመጻደቁ ሰዎች አላችሁ። እና ይሄ የእግዚአብሔር ፍቃድ ነው። በነገራችን ላይ ስንፈጠር አብሮን የሚፈጠር ነገር ነው። ግን ቢሆንም ደግሞ የሚያሳዝነው እና እንትን የሚለው ነገር የሚያስጠላው ነገር ቢኖር ይሄ ነው ማለት ነው። እና የኔ እናት ዲዚዬ ፈጣሪ አጽናት ነው የሚባለው። ሌላ ምንም ነገር የሚባል ነገር የለውም ማለት ነው። ምንም የሚሰራም ነገር የለውም። ሌላ ምንም ነገር የሚደረግ ነገር የለውም ማለት ነው። እና እኔ ያልኩት ነገር ቢኖር ኑሮ ብትታረቅ ኑሮ። ብዙዎቻችሁ ደግሞ አሞራው ምትሉ አሞራ ይብላችሁና አሞራው ምን ያርግ? አሞራው ምን ያርግ? እስኪ ንገሩኝ ማለት ነው። አሞራው ምን ያደርጋል? እስኪ አሌክስ ምን ማድረግ ነበር የነበረበት? ወይስ ምን ያደርጋልስ? ወይስ ምን መስራት ነበረበት? እኔ ምን ማድረግ እንዳለበት ነው እኔ ግራ የሚገባኝ ማለት ነው። ምን ማድረግ ነው ያለበት? ምን መስራት ነው ያለበት እሱ ማለት ነው። ለምን ምንም ጥፋተኛ አይደለም። ግን የዛ ጊዜ ከእናት ከአባትሽ አስበልጠሽ ነው ያላለም። ያው እንግዲህ በኢትዮጵያውያኖች የተለመደ ነው። አንድ ልጅ ተጠልፋ ትሄዳለች። የማይፈልጉትን ወንድ አግብታ ስትሄድ ግን ደግሞ የዚህን ያክል ወራት እና የዚህን ያክል ጊዜ አይቆይም ነበረ። ይታረቃሉ። ወይ እርጉዝ ትሆናለች፣ ወይ እናት ትታመማለች። ይቺ ግን እናቷም ትታመም፣ ልጅቷም ትታመም፣ ይሄ ያላቸው ሰው የለም ማለት ነው። ይሄ ሁሉ ሚዲያ ባይወጣ ኑሮ እናትና ልጅ እነማንን ብለው ይታረቁ ነበር። አንደኛ እነሱ በሚዲያ ያስተጀመሩት ድረስ በሚዲያ ነው የሚታወቀው ማለት ነው። የሚወራውን በሚዲያ ነው፣ ትክክል የተባለውን በሚዲያ ነው። ታውቃላችሁ። ግን በሚዲያ የሚጣላ ሰው እና እኔ በነገራችን ላይ ሚዲያ ላይ እየተጣላ ሰው በአካል ቢገናኝ እንደሚታረቅ እርግጠኛ ነኝ ብዬ ነው የማስበው ማለት ነው። ለምን ሚዲያ ላይ ይታረቁና ማለት ነው፣ ሚዲያ ላይ ይጣሉና ይታረቁና በአካል ቢገናኙስ ምን አይነት ስሜት ይሰማቸዋል? እናንተስ ምን ይሰማችኋል? እኔ ምንም አይመስለኝም በነገራችን ላይ እና በአካል ቢገናኙ እናትና ልጅ ይሄ ነገር ቢፈታ እንደዚህ አይቶንም ነበረ። ግን ሚዲያ ነው፣ በሚዲያ ነገር የመጣው ነገር ስለሆነ ነው እስካሁን እንደዚህ እየተጸጸተች ያለችው። እንግዲህ ምንም ማድረግ አይቻልም። ይህን እናት ፈጣሪ ጽናቱን ይስጣት ነው የሚባለው። ለምን በጣም ከባድ ነገር ነው፣ በጣም ከምንም በላይ ማለት ነው። መሆንና መደረግ የሌለበት ነገር ነው። እንደዚህ አይነት ነገር መሰራት የሌለበት ነገር ነው። የተደረገው ነገር የተሰራው ስራ ብዙም ቢሆኑ ማለት ነው። ግን ደግሞ በጣም ታሳዝናለች ከምንም በላይ ማለት ነው። በጣም ከሚገባው በላይ ነው። ግን ደግሞ ምንም ማድረግ አይቻልም። የእግዚአብሔር ስራ ነው። ጽናቱን ይስጥሽ ነው የሚባለው። እና ውድ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ሁላችሁም ቤተሰብ ሁኑ። በነገራችን ላይ ስለ ፀጉሬ ሌላ ቀን እንመጣለን ማለት ነው። ማን የሰራሽ ስንት ብር ከፍለሽ ነው የተሰራሽው ብትሉኝ ብነግራችሁ ትስቃላችሁ ማለት ነው።
እና ይኸው ፀጉሬም እንደዚህ ብሏል አድጓል። የመዳምን አስቤዛ ጨርሼ ኢትዮጵያ ገባሁኝ። እንደዚህ ሁኝላችኋለሁኝ እላችኋለሁ ውዶችዬ እላችኋለሁ። እና እንደዛ ነው። በተረፈ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም ቤተሰብ ሁኑ። ሀገራችንን ሰላም ያደርግልን። ከእንደዚህ አይነት ነገር ፈጣሪ ይጠብቀን። ከእንደዚህ አይነት ነገር ፈጣሪ ይሰውረን። ከእንደዚህ አይነት ነገር እግዚአብሔር እንደው ምንም ቢሆን ምንም አያጋጥማችሁ። እግዚአብሔር እንደው ምንም ነገር ብትሰሩ፣ ስለዚህ ለእናት ለአባታችሁ ደግሞ ማድረግ ያለባችሁን ነገር እናድርግ። እናት አባቶቻችንን ለመስማት እንሞክር። ጊዜያዊ ስሜታዊ አንሁን። የተባለነውን ነገር ያለብንም ነገር የተደረገብንም ነገሮችን ለማስተካከል እንሞክር። እነሱ የሚሉትን ነገር ለመስማት እንሞክር ማለት ነው። ምክንያቱም ይሄ ነገር እየተፈጠረና ይሄ ነገር እየተደረገ ነው ያለው ማለት ነው። ይሄ አብዛኛዎቹ ሰዓት ላይ አሁን ልጅ ይሄንን ልጅ ካላገባው ብላ ትታነቃለች። ይሄንን ልጅ ለምን አልዳራችሁኝም ብላ ትታነቃለች። ልጅ ደግሞ ወንድ ደግሞ ይችን ልጅ ለምን አልዳራችሁኝም ብሎ ይታነቃል። እና በጣም ከባድ ሰዓት ላይ ነው። ለማይቆይ ፍቅር አንድ ላይ ሆነው ለማያቆዩት አንድ ላይ ሆነው ለምንትን ለማይሉት ፍቅር እየከበደ እየሄደ ነው ማለት ነው። ስለዚህ ተመልካቾቼ እንትን በሉ ማለት ነው። እንደዚህ አይነት ነገር ይቅርብን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ እያደረጋችሁ ወዳችኋለሁ። ቀጣይ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።